ሰላም ውድ የዩቲዩብ ቻናላችን ተከታታዮች፣ ዛሬ እንግዲህ 5 ዋና ዋና የሆኑ ያጠናን ዘዴዎችን አብረን የምናይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ እነዚህ የጤና ዘዴዎች ከመግባታችን በፊት እንግዲህ ሁላችሁም በቻላችሁት አቅም እና መጠን በዛ ላይ ደግሞ ጀማሪ ዩቲዩበር እንደመሆናችን መጠን ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ቪዲዮዎችን እንድትከታተሉ እየጋበዝን የመጀመሪያውና አንደኛውን ያጠናን ዘዴ እንመልከት። አክቲቭ ሪኮል ሜትድ ይባላል። ይህ ሜትድ እንግዲህ ተማሪዎች ብዙ ጊዜ ይህን ሜትድ ጎበዝ ተማሪዎች የሚጠቀሙት ሜትድ ሲሆን ይህም ምን ማለት ነው? አንድን ርዕስ አንዴ ካነበብን በኋላ ደብተሩን ዘግተን ያንን ርዕስ ድጋሚ በአይምሯችን ለማለት የምንጥር ከሆነ ያ ነው አክቲቭ ሪኮል ሜትድ የሚባለው። ይህ ምን ማለት ነው? ለመሸምደድና ያንን ነገር ሴቭ ለማድረግ የሚረዳ አንድ ያጠናን ዘዴ ነው ማለት ነው። ይህንን ነገር መተግበር የምንችልበት አቅም ካለን ይህን ያጠና ዘዴ ብንተገብርና ብንጠቀምበት ጥሩ ያጠና ዘዴ እንደሚሆን እርግጠኛ ነኝ። እናንተም መተግበር ትችላላችሁ። ሁለተኛው ፍላሽ ካርድ ሜትድ ይባላል። ይህ ሜትድ ደግሞ ብዙ ተማሪዎች የሚሳሳቱበት ነው። ምክንያቱም ይህ ሜትድ አንደኛ ፈኒ በሆነ ወይም ጨዋታዎችን ባዘለ መልኩ ፍላሽ ካርዶችን በማዘጋጀት በፊት ለፊት ትንንሽ ወረቀቶችን በመቅደድ በፊት ለፊት ላይ ጥያቄዎቹን በመጻፍና ከኋላ መልሶቹን በመጻፍ እነዛን በማዘጋጀት በቀጣይ ፈተና ሲደርስ እነዛን ፍላሽ ካርዶች አውጥቶ እንደ ጌም ናቸው፣ ፈኒ ናቸው፣ እየተዝናናን ስለሆነ የምንጠቀምባቸው እነዛን በማውጣት መልሳቸውን በማነጻጸርና እነዛን በመጠቀም ፈተናችንን የተሻለ ውጤት ማምጣት እንችላለን። ኤግዛማችንን የተሻለ ውጤት ማምጣት እንችላለን ማለት ነው። ይህንን ሪኮመንድ አድርጋቸዋል። ወደ ሶስተኛው ያጠናን ዘዴ እንሄድ። ሶስተኛው ስፔስ ሪፒቲሽን ይባላል። ስፔስ ሪፒቲሽን የሚባለው እንግዲህ የሰው ልጅ አይምሮ በአቬሬጅ እስከ 25 ኦር 30 ደቂቃ ነው በትኩረት መስራት የሚችለው። ይህንን በማስመልከት አንድ ሰው ዝም ብሎ ሙሉ ሰዓት ከሚያጠና 25 ደቂቃ አጥንቶ 5 ደቂቃ እረፍት መውሰድ፣ ግን እነዛ 5 ደቂቃዎች ከስልክ የራቁ እንዲሁም ከነዚህ ከሚያነቃቁ ነገሮች የራቁ እና ራሳችንን ጸጥ ባለ ቦታ ላይ አድርገን ውሃ እየጠጣን የራሳችንን የምናፍታታበት እረፍት ቢሆን የተሻለ ይሆናል። እነዚህን ስፔስ ሪፒቲሽኖችን በ4 ዙር በመደጋገም ብንጠቀምባቸው የተሻለ ውጤትና ለውጥን በራሳችን ላይ መመልከት እንችላለን። እንዲሁም በራሳችን ብቻ ሳይሆን በኮንፊደንሳችን ላይ እንዲሁም በተለያዩ ኤግዛም እና ፈተናዎቻችን ላይ የራሳችንን ለውጥ ማየት እንችላለን ማለት ነው። አራተኛው ሾርት ኖት ነው። ሾርት ኖት ማውጣት እንግዲህ ብዙ ሰው የሚሳሳትበት ክፍል ሲሆን ይህም በምንድነው የሚሳሳቱት? ሾርት ኖት ማውጣት ሲባል የመጽሐፉን ሙሉ ርዕስ ወይም ደግሞ የደብተራችን ላይ ያለው ሙሉ ርዕስ መገልበጥ ይመስላቸዋል አንዳንድ ተማሪዎች። ይህ ግን ትክክል አይደለም። ምክንያቱም ሾርት ኖት ሲባል አጫጭር ኖቶችን ሜን ፖይንቶችን በማውጣት እነዛ ነገሮች ለፈተና የሚያዘጋጁ ወይም ፈተና ላይ ሊመጡ የሚችሉ ነገሮችን መሆናቸውን በማወቅ በነዛ መሰረት ነው እነዚህ ሾርት ኖቶች ማውጣት ነው የሚኖርብን። ምክንያቱም ዝም ብለን የምንገለበት ከሆነ አንደኛ ጊዜያችን እየፈጀን ነው፣ ጊዜያችን እያቃጠልን ነው። ምንም አይነት ጥቅም ሊኖረው አይችልም ማለት ነው። በትክክል መስራት ይኖርብናል ማለት ነው። እና ይሄን ብትተገብሩት ሪኮመንድ የማደርጋችሁ ያጠናን ስልት ነው። ሾርት ኖቶችን በማውጣት ብታነቧቸው ነው ብትተገብሯቸው የተሻለ ነው ማለት ነው። ወደ መጨረሻው ክፍል እንሄድ። የመጨረሻውና the last exam past papers ይባላል። ኤግዛም ፓስት ፔፐርስ ማለት አሁን ላይ እየተማርን ያላቸው ሰብጀክቶች ይኖራሉ። እነዚህ ሰብጀክቶች 6ኛ ክፍል ሚኒስትሪ ተፈታኞች ወይም 8ኛ ክፍል ሚኒስትሪ ተፈታኞች ቪወሮቻችን ወይም ልታዩ የሚችሉ ሰዎች ያለፈውን አመት ፈተናዎችን በመስራት ራሳችንን ለፈተና የሚያዘጋጁ መለማመጃ ጥያቄዎች ሊሆኑ ይችላሉ። የባለፈው አመት ሚኒስትሪ ጥያቄዎች ሊሆኑ ይችላሉ። እነዛን ደጋግሞ መስራት ነው ይሄ ኤግዛም ፓስት ፔፐር የሚባለው። እነዛን ጥያቄዎች በደጋጋሚ በሰራን ቁጥር ኮንፊደንሳችን ይጨምራል። ፈተና የመስራት አቅማችን እየጨመረ እየዳበረ ነው የሚሄደው። እነዛን ነገሮች ብንሰራ የተሻለ ውጤት ወይም ለውጥን ራሳችን ላይ ማየት እንችላለን ማለት ነው። እነዚህን እስካሁን ያልኳችሁን 5 ዋና ዋና የጤና ዘዴዎች ብትተገብሩ የተሻለ ደረጃ ላይ መድረስ ትችላላችሁ። እንዲሁም በራሳችሁ ላይ እመኑኝ፣ በራሳችሁ ላይ የተሻለ ለውጥ በፈተናችሁም ላይ ሆነ በትክክል ኮንሲስተንትሊ
የምትተገብሩ ከሆነ የተሻለ ለውጥ በራሳችሁ ላይ ማየት የምችሉበት ያጠናን ዘዴ ስለሆነ ይሄን ብትተገብሩት ብዬ ሪኮመንድ አደርጋችኋለሁ ማለት ነው። እነዚህን እስካሁን ያልኳችሁን ነገሮች በመተግበር ጀማሪ ዩቲዩበር እንደመሆናችን መጠን ላይክ፣ ሰብስክራይብ እና የደውል ምልክቷን በመጫን የኛን የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ።